ስለ ልጅ አሟሟት ጉዳይ ድምፃዊ አንዱዓለም ጎሳን ብጠይቀው ደስ ይለኛል ሲሉ የቀነኒ አዱኛ አባት ተናገሩ። አባቷ አቶ አዱኛ ዋቆ ልጃቸው መልካም ባህሪ እንደነበራት ገልጸው እኛ ምንም አንፈልግም፣ የምንፈልገው ፖሊስ ፍትህ እንዲያሰፍን ብቻ ነው ብለዋል። ሞዴል እና የማስታወቂያ ባለሙያ የሆነችው ቀነኒ ከምትኖርበት አፓርታማ 5ኛ ፎቅ ላይ ወድቃ ህይወቷ ማለፉን ፖሊስ መግለጹ ይታወቃል። በሐረር ነዋሪ የሆኑት አባቷ የልጃቸውን ህልፈት እንዴት እንደሰሙ ሲናገሩ ስልክ ደውለው ከፎቅ ላይ መውደቋን ነገሩኝ። ሴት ልጅ ከፎቅ ላይ ልትወድቅ አትችልም፣ በተለይ ጨዋ ከሆነች። ለለውጥ የምትለፋ ራሷንና ቤተሰቧን ለመቀየር የምትጥር ነበረች ብለዋል። ጨምረውም ስለ ነገ የምታስብ ነበረች። ስለዚህም እንደዚህ አይነት ነገር አታደርግም። ሌላ ሰው ካልጣላትና ካልገፋት በስተቀር እሷ ይህን ልታደርግ አትችልም ሲሉ ገልጸዋል። አቶ አዱኛ በመግለጫቸው ልጃቸው ግልጽ ሴት እንደነበረችም አስረድተዋል። ማለት የምትፈልገውን የምትናገር ምንም የምትደብቀው ነገር የሌላት ናት ያሉት አባትየው በቅድስት ሥላሴ ካቴድራል በተከናወነው የቀብር ስነ ስርዓቷ ላይ ለመገኘት ችለው ነበር። ፖሊስ እስካሁን ስለ ልጃቸው ጉዳይ ጠርቶ እንዳላነጋገራቸው የጠቀሱት አቶ አዱኛ እሳቸው ግን ድምፃዊ አንዱዓለም ጎሳን አግኝተው በወቅቱ ስለተፈጠረው ጉዳይ ማነጋገር እንደሚፈልጉ አስረድተዋል። ሌላው በበርካቶች መነጋገር የሆነው ጉዳይ በቀነኒና በአንዱዓለም መካከል ያለው ግንኙነት የሚመለከት ነው። የድምፃዊው ማናጀር ሌሊሳ ኢንድሪስ ቀለበት ማሰራቸውንና በቅርቡም ጋብቻቸውን ለመፈጸም ማሰባቸውን መግለጹ ይታወሳል። የአዲስ አበባ ፖሊስ ባወጣው መግለጫ ደግሞ ቀነኒን የድምፃዊ አንዱዓለም ሚስት በሚል መግለጹም አይዘነጋም። አባቷ አቶ አዱኛ ግን የሚሉት ሌላ ነው። እኔ እስከማውቀው ድረስ አንዱዓለምና ቀነኒ ጥሩ ግንኙነት አላቸው ያሉት አባቷ ወደ 2 ዓመት ለሚሆን ጊዜ አብረው መቆየታቸውን ገልጸዋል። በዚህ ጊዜ ውስጥ ግን በእጮኝነት ማሳለፋቸውን እንደሚያውቁ አስረድተዋል። ሲናገሩም ቀለበት አስሯል የሚባለውን እኔ አላውቅም፣ እኛ ጋር እስካልመጡ ድረስም ቢያስሩም ተቀባይነት አንሰጠውም፣ ምክንያቱም እኛ ጋር ሽማግሌ አልተላከም ብለዋል። ጨዋ መሆኗን ጠቅሰውም ለቤተሰቦቿና ለዘመዶቿ ክብር ያላት ልጅ እንደነበረች ጨምረው ገልጸዋል። የወጣቷ ሞዴልና የማስታወቂያ ባለሙያ ቀነኒ አዱኛ ሞት አጠቃላይ ሁኔታ እጅግ ውስብስብ፣ አሳዛኝና በርካታ ጥያቄዎችን ያዘለ ነው። ይህንን አሳዛኝ ክስተት ለመረዳት ከፖሊስ የተገኘውን መረጃ፣ ከቤተሰብ አባላት የተሰጡ ምስክርነቶችን፣ ከቅርብ ጓደኛዋ ከወንደሰን በጋሻው የተገኘውን ቃል፣ በፍርድ ቤት የቀረቡ መረጃዎችንና በማህበራዊ ሚዲያ የሚሰራጩ መረጃዎችን በጥምረት መመልከት ያስፈልጋል። የአዲስ አበባ ፖሊስ ባወጣው የመጀመሪያ መግለጫ ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም ከሌሊቱ 10 ሰዓት አካባቢ በለሚ ኩራ ክፍለ ከተማ ወረዳ 3 ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንፃ 5ኛ ፎቅ ላይ ከቤቷ ማብሰያ ክፍል በረንዳ ላይ ወድቃ መገኘቷን አስታውቋል። ወዲያውኑ ለሕክምና እርዳታ ወደ ያኔት ሆስፒታል ብትወሰድም ህይወቷ ሊተርፍ አልቻለም። ፖሊስ ምክንያቱ ባልታወቀ ሁኔታ በሚል የገለጸው የሞት መንስኤ አሁንም ድረስ አነጋጋሪ ሲሆን ግድያ፣ ራስን ማጥፋት ወይስ ድንገተኛ አደጋ የሚሉትን 3 መላምቶች እንዲፈጠሩ አድርጓል። በወቅቱ በቤቱ ውስጥ የነበረው ባለቤቷ ድምፃዊ አንዱዓለም ጎሳ በፖሊስ ቁጥጥር ስር ውሎ ምርመራ እየተደረገበትም ይገኛል። ፖሊስ የምርመራ ቡድን በማዋቀር የቴክኒክና የታክቲክ መረጃዎችን መሰብሰቡን እንዲሁም አስከሬኑን ለተጨማሪ ምርመራ ወደ ዳግማዊ ምኒልክ ሆስፒታል መላኩን አስታውቋል። የቀነኒ ቤተሰቦች በተለይም አባቷ አቶ አዱኛ ዋቆ በልጃቸው ሞት ላይ ጥልቅ ሐዘንና ጥርጣሬ እንዳላቸው በተደጋጋሚ ገልጸዋል። አቶ አዱኛ የልጄን እውነት አፈላልጉኝ፣ ደሟን አውጡልኝ ሲሉ ያቀረቡት የፍትህ ጥሪ በመላው ኢትዮጵያ ተስተጋብቷል። ልጃቸው ቀነኒ ጨዋ፣ ታታሪ፣ ለቤተሰቧ የምትጨነቅና ራሷን ለማጥፋት ምንም አይነት ምክንያት ያልነበራት እንደሆነች መስክረዋል። ከዚህም በተጨማሪ አንዱዓለምን በቀጥታ አግኝተው ስለ ሁኔታው ማነጋገር እንደሚፈልጉ ገልጸዋል። ይህም በአንዱዓለም ላይ ያላቸውን ጥርጣሬ የሚያሳይ ነው። ስለ ቀነኒና አንዱዓለም ግንኙነት ሲናገሩ አብረው ለ2 ዓመት ያህል መቆየታቸውን፣ ነገር ግን በእጮኝነት እንጂ በትዳር ደረጃ እንዳልነበሩ አስረድተዋል። ቀለበት አስሯል የሚባለውን እኔ አላውቅም ማለታቸው በጉዳዩ ላይ ተጨማሪ ጥያቄዎችን አስነስቷል። የቀነኒ የቅርብ ጓደኛና ፎቶግራፍ አንሺ የሆነው ወንደሰን በጋሻው በቀነኒ የመጨረሻ ቀን አብሯት እንደነበርና የልደት ፎቶዎችን ሲያነሳት እንደዋለ በማህበራዊ ሚዲያ ገጹ አስታውቋል። ከቀኑ 10 ሰዓት ጀምሮ እስከ ማታ 1 ሰዓት ድረስ አብረው እንደነበሩና በሰላም መለያየታቸውን ገልጿል።
ይህ ምስክርነት የቀነኒን የመጨረሻ ሰዓታት ሁኔታ በተወሰነ መልኩ የሚያሳይ ሲሆን ፖሊስ ምርመራውን በየትኛው አቅጣጫ ሊያደርግ እንደሚችል ፍንጭ ይሰጣል። ወንደሰን ቀነኒ በምን አይነት ስሜት ውስጥ እንደነበረች፣ ስለ ግንኙነቷ ተናግራ እንደሆነና ሌሎች ዝርዝር መረጃዎችን ለፖሊስ ሊሰጥ ችሏል። አንዱዓለም ጎሳ በቁጥጥር ስር ከዋለ ከ2 ቀናት በኋላ ፍርድ ቤት የቀረበ ሲሆን ጠበቃው የዋስትና መብት እንዲሰጠው ጠይቀዋል። ይሁን እንጂ ፖሊስ የምርመራ ሂደቱን ለማጠናቀቅ ተጨማሪ ጊዜ እንደሚያስፈልገው በመግለጽ የአስክሬን ምርመራ ውጤት እስኪመጣ ድረስ አንዱዓለም በማረሚያ ቤት እንዲቆይ ፍርድ ቤት ወስኗል። ይህ ውሳኔ የፖሊስ ምርመራ ምን ያህል ወሳኝ እንደሆነና የአስክሬን ምርመራ ውጤት እውነቱን ለማወቅ ቁልፍ ሚና እንደሚጫወት ያሳያል። የአንዱዓለም ጠበቃ በደንበኛቸው ላይ የቀረበው ጥርጣሬ በበቂ ማስረጃ ያልተደገፈ መሆኑንና ምርመራውን በማንኛውም መልኩ የማያስተጓጉል መሆኑን በመግለጽ የዋስትና መብት እንዲሰጠው ቢከራከሩም ፍርድ ቤቱ የፖሊስን የምርመራ ሂደት አስፈላጊነት በማመን የዋስትና ጥያቄውን ውድቅ አድርጎታል። ከላይ የተጠቀሱት መረጃዎች እንደተጠበቁ ሆነው አሁንም ድረስ በርካታ አጠራጣሪ ሁኔታዎችና ክፍተቶች አሉ። ፖሊስ ምክንያቱ ባልታወቀው ሁኔታ የሚለውን አገላለጽ መጠቀሙ በራሱ ብዙ ጥያቄዎችን ያስነሳል። ሆን ተብሎ የተፈጸመ ግድያ፣ ራስን የማጥፋት ሙከራ ወይስ ድንገተኛ አደጋ የሚሉት መላምቶች አሁንም ድረስ አጠራጣሪ ናቸው። ከማብሰያ ክፍል በረንዳ መውደቅ። ከማብሰያ ክፍል በረንዳ ላይ መውደቋ በራሱ ብዙ ጥያቄዎችን ይፈጥራል። በረንዳው ምን ያህል የተጠበቀ ነበር? በምን አይነት ሁኔታ ላይ ነበረች? በረንዳው ላይ ምን እየሰራች ነበር? ከሌሊቱ 10 ሰዓት። ክስተቱ በሌሊት መሆኑ ሁኔታውን ይበልጥ አጠራጣሪ ያደርገዋል። በዚህ ሰዓት በረንዳ ላይ ምን ትሰራ ነበር? ሌላኛው የአንዱዓለም ሚናና ቃል ነው። አንዱዓለም በወቅቱ በቤት ውስጥ እንደነበር ይታወቃል። ለፖሊስ ምን አይነት ቃል ሰጥቷል? ቃሉስ ከሌሎች ማስረጃዎች ጋር ይጣጣማል? በቀነኒና በአንዱዓለም መካከል በወቅቱ አለመግባባትስ ነበር? ሌላኛው ቀደም ሲል ስለነበረ የቤት ውስጥ ጥቃት ነው። አንዱዓለም ቀነኒን በተደጋጋሚ ሰክሮ እየገባ ይደበድባት እንደነበር የሚገልጹ መረጃዎች መውጣታቸው ጉዳዩን ይበልጥ አወሳስቦታል። ይህ መረጃ እውነት ከሆነ የቀነኒ ሞት ከዚህ ቀደም ከነበረ የቤት ውስጥ ጥቃት ጋር የተያያዘ ሊሆን ይችላል። የወንደሰን ምስክርነትና የ9 ሰዓቱ ክፍተት። ወንደሰን ከቀነኒ ጋር ማታ 1 ሰዓት ላይ በሰላም መለየቱን ገልጿል። ቀነኒ ከሌሊቱ 10 ሰዓት አካባቢ መሞቷ ከተገለጸ በመሃል ያለው የ9 ሰዓት ልዩነት ወሳኝ ነው። በዚህ ጊዜ ውስጥ ምን ተከሰተ? ቀነኒ ከማን ጋር ነበረች? ሌላኛው የግንኙነታቸው ሁኔታ ነው። የቀነኒ አባትና የአንዱዓለም ማናጀር ስለ ግንኙነታቸው የሰጡት የተለያየ ምስክርነት ምርመራው ይህንንም አቅጣጫ መመልከት እንዳለበት ይጠቁማል። ከላይ የተጠቀሱትን አጠራጣሪ ሁኔታዎችና ክፍተቶች ለመሙላት ፖሊስ ጥልቅ፣ ገለልተኛና ሁሉን አቀፍ ምርመራ ማድረግ ይኖርበታል። የምርመራው ሂደት የሚከተሉትን ነጥቦች ሊያካትት ይገባል። አንደኛ፣ የቴክኒክ ምርመራ። የቀነኒንና የአንዱዓለምን ሞባይል ስልኮች መመርመር፣ የማህበራዊ ሚዲያ አጠቃቀማቸውን መፈተሽ፣ የደህንነት ካሜራ ምስሎች ካሉ መመርመር፣ ከቦታው የተገኙ ሌሎች ማስረጃዎችን፣ የጣት አሻራ፣ የደም ናሙና ወዘተ በፎረንሲክ ባለሙያዎች ማስመርመር ያስፈልጋል። የምስክሮች ቃል የወንደሰንን፣ የአቶ አዱኛን፣ የጎረቤቶችን፣ የህንፃውን ጥበቃዎች፣ ሌሎች የቅርብ ሰዎችና የአንዱዓለምን ቃል መቀበልና እርስ በእርስ ማመሳከር፣ በተለይ ስለ ቀነኒና አንዱዓለም ግንኙነት፣ ስለ ቀነኒ ባህሪና ስለ መጨረሻዎቹ ሰዓታት ዝርዝር መረጃዎችን መሰብሰብ ያስፈልጋል። የቀነኒ አዱኛ ሞት አጠቃላይ ሁኔታ አሁንም ድረስ በእንቆቅልሽ የተሞላና በርካታ ጥያቄዎችን የሚፈጥር ነው። የፖሊስ ምርመራ፣ የአስክሬን ምርመራ ውጤት፣ የምስክሮች ቃልና የቴክኒክ ማስረጃዎች እውነቱን ለማወቅ ወሳኝ ሚና ይጫወታሉ። ከሁሉም በላይ ምርመራው ግልጽ፣ ፍትሐዊ፣ ገለልተኛና ሁሉንም አቅጣጫዎች ያካተተ መሆን አለበት። የቀነኒ ሞት እውነት ሲገለጥና ፍትህ ሲረጋገጥ ብቻ ለቤተሰቦቿ መጽናናትን፣ ለህብረተሰቡ ደግሞ በፍትህ ስርዓቱ ላይ እምነት እንዲኖረው ያደርጋል። አበቃን። ቸር ሰንብቱ።